sows 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 ዘር መዝራት የሚለውን የአማርኛ ትርጓሜ ይዛል። meaning plants seeds in the ground. Plant seeds in the ground. For example, the farmer sows corn in the field. ገበሬው በእርሻ ውስጥ በቆሎ ይዘራል። ስለዚህ sows ማለት መዝራት። reaps ማጨድ የሚለውን የአማርኛ ትርጓሜ ይዛል። meaning cuts and gathered crops. በምስሉ ላይ እንደምትመለከቱት ገበሬው ሲቆርጥ እህሉን ከገለባው ሲቆርጥ እናየዋለን ማለት ነው። ስለዚህ cuts and gathers crops ምን ይባላል? reaps ይባላል። ማጨድ የሚለውን ትርጓሜ ይይዛል ማለት ነው። For instance, the farmer reaps the corn when it's ready. ገበሬው በቆሎ ሲደርስ ያጭደዋል የሚለውን ትርጓሜ ይይዛል ማለት ነው። reaps ማለት ማጨድ። harvest መከር ወይም ደግሞ የሰብል መሰብሰብ የሚለውን ሰብል መሰብሰብ ያመረትነውን ምርት መሰብሰብ የዘራነውን ያጨድነውን ነገር መጨረሻ ላይ ሰብስቦ ወደ ቤት ማስገባት። meaning the time or act of collecting crops. season comes in autumn. የመከር ወቅት በበልግ ይመጣል።